ውዶች ይሄ ከላይ የምታዩት ቢጫው ዝብዳ ነው። ዝብዳ ማለት ነው የአረቦቹ ቅቤ። እሱን ከላዩ እንደዚህ እንበላ ስንል እናፈስበታለን ማለት ነው። ደግሞ ከፈለጋችሁ መስራት ከፈለጋችሁ ቪዲዮ ሳላስገባሁትም እንትን ነው ሰላጣ ነው፣ ሀር ነው የሚያቃጥል ማለት ነው። እና እንትን ነው ቲማቲም፣ ሎሚ፣ ጨውና ክዝባራና ባይዶንስ አንድ ላይ ከሎሚ ጋራ ይፈጫል። እሱን ነው እንደዚህ ከፈለጋችሁ ማባያ ይሄንንም መጠቀም ትችላላችሁ። ወደ አሰራሩ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሆይን ያለሁኝ አልሐምዱሊላህ። ኮሜንትም ሰብስክራይብም ላይክም ለምታደርጉኝ ቤተሰቦቼ በጣም አመሰግናለሁኝ። የእናንተ ድጋፍ የእናንተ አይዞሽ ባይነት እኔን ያጠነክረኛል። ለወደፊት ለተሻለ ነገር ወይም ደግሞ የተሻለ ነገር ይዤ እንደምመጣ ተስፋ አለኝ። ድጋፋችሁ አይለይ ነው የምለው። ዛሬ ደግሞ የምንሰራው ስሪክ ነው። ስሪክ ማለት ዶሮውን በሩዝና በወተት ነው የምንሰራው። እንደዚህ አጽድቼዋለሁኝ። መጀመሪያ አጥብ አድርጌዋለሁኝ። አሁን ደግሞ ለ10 ደቂቃ ቢሆን ኸል እንጨምርበትና ለ10 ደቂቃ እንዘፈዝፈዋለን ማለት ነው። እዚህ ጋር ውሃዬን አዘጋጅቻለሁ። ውሃው እስኪፈላልኝ ይሄኛው የተዘፈዘፈው ይደርስልኛል ማለት ነው። እና ውዶችዬ አመሰግናለሁኝ። አሁንም ላይክ፣ ሼር እንዲሁም ኮሜንት እና አስተያየት መስጠታችሁን እንዳታቋርጡብኝ እላለሁ። በሌላ ቪዲዮ ቀጣይ እስክንገናኝ ሰላም ሁኑልኝ። እዚህ ጋር ደግሞ ብረት ድስታችንን አዘጋጅተናል ውዶችዬ። እንትን ቆዳውን አታንሱት እሺ፣ ፍርን ስለሚገባ ቆዳውን ማንሳት የለብንም ማለት ነው። እና ከነ ቆዳው ነው የምንቀቅለው። ስንቀቅለው እኔ ያው እንትን ስላለ 6 ፍሬ ነው ማለት 1 ዶሮ ተግማሽ ነው የምሰራው። እናንተ የፈለጋችሁትን መስራት ትችላላችሁ ማለት ነው። እንደዚህ እናደርገውና ጨውን ጨምርበታለን። ምንም አይገባበትም፣ ያው የምታውቁት አውቃላችሁ። እና ዘይት ነው የምንጨምርበት ማለት ነው። ሳይበዛ ትንሽዬ ዘይት እንደዚህ እንጨምርበታለን። በዚህ ላይ የሞቀውን የፈላ ውሃ እናደርገዋለን። ለ1 ሰዓት ያክል እናበስለዋለን ማለት ነው ውዶችዬ። ውሃውን ደግሞ አምጥቼ ገለብጥበታለሁ። እሺ እንዳልኳችሁ ለ1 ሰዓት ያክል መብሰል አለበት። ሌላ ውሃ አንጨምርም። ይሄንን ውሃ በመረቁ ነው ሩዙንም የምንቀቅለው ማለት ነው። የምንሰራው ሩዙንም በዚሁ ነው የምንሰራው። እሺ ቀርነዋለን። ይኸውላችሁ የምንሰራው ሩዝ መስሪ ይባላል። ይሄ ማለት ነው ሩዝ መስሪ ይባላል። እኔ አሁን የምንሰራው 1 ኩባያ ከግማሽ ነው የማደርገው ማለት ነው። 1 ኩባያ ከግማሽ ነው እንደዚህ የማደርገው ማለት ነው። እና ይሄ ሩዝ መስሪ ይለያል ከሩዙ ራሱ ማለት ነው። ስታዩት ራሱ ይለያል። እናጥበውና ይሄንን እንዘፈዝፈዋለን። ቆሻሻዎች አሉበት። አንዳንድ ቆሻሻ ስላለ ሩዙን በደንብ ማጠብ ይኖርብናል። ስለሚቀመጥ
ይቆሽሻል። አያችሁት? አጥበን ስንጨርስ ይኸው እንደዚህ ንጹህ ነው በቃ መሆን ያለበት። እዩት፣ በደንብ ማጠብ አለብን እና ለግማሽ ሰዓት ያክል እንደዚህ እንዘፈዝፈዋለን ማለት ነው። ዶሮ እስኪበስልልን። ዶሮ ያው ደጃጅ ስድሩ ግማሽ ሰዓት ስለሚፈይ ቶሎ አይበስልም። ስለዚህ እንደዚህ ዘፍዝፈን እናስቀምጣለን። ቀጣዩን ደግሞ አብረን እናያለን። ስጋችን በስሎ ዶሯችን በስሎ አውጥቼዋለሁኝ። ሩዛችንን እንጨምረዋለን ማለት ነው። አንድ 10 ደቂቃ ከበሰለ በኋላ ደግሞ ወተታችንን እንጨምርበታለን ማለት ነው። አብራችሁን ቆዩ። እሺ፣ አንድ 2 3 4 5 ማንኪያ እንጨምርበታለን ማለት ነው። እዩት፣ ኩባያውን ውሃ የምጨምርበትን የጁሱ ማለት ነው። ሁለት ሶስተኛው ግማሽ ቤተሰብ ከዛ እንደባልቀዋለን ማለት ነው። ወተቱን እንደዚህ ከዚህ ጋር እናማሟዋለን። ያኛው እስኪደርስልን አንድ ለ10 ደቂቃ በሰል እስኪልልን ማለት ነው ሩዙ። ከ10 ደቂቃ በኋላ እንደዚህ በሰል ብሎልናል። እዚህ ጋር ያዘጋጀነውን ወተት እንደባልቀዋለን ማለት ነው። እንደዚህ ብስሚላ ሲበስል ደግሞ ተመልሰን እንገናኛለን። ቤተሰብ አሁን በስሏል። እዩት። ትንሽዬ ውሃን መጠጥ እስክትል ብቻ ለ5 ወይ ለ10 ደቂቃ ብቻ መጠበቅ ነው። አሁን አልቋል። በቃ ይሄ አያወጡ ብቻ መመገብ ነው። አያችሁት? ዶሯችን እንደዚህ አወጣ ነው። እዚህ ጋር አድርገነዋል። አሁን ሳልሳችንን እንቀባዋለን ማለት ነው። እዚህ ጋር ደግሞ ለዶሮ ከላይ እንድንቀባው ቲማቲም ሳልሳ እናደርግና ዶሮን እንቀባዋለን ማለት ነው። ብስሚላ እንደዚህ እንቀባዋለን። በቃ ሁሉንም ቦታ ማለት ነው። ከዛን ለፍሩን ውስጥ አንድ 10 ደቂቃ ወይ 15 ደቂቃ ብዙ ማድረቅ የለብንም። ድርቅ እንዲል አይፈልጉም። 15 ደቂቃ ብቻ ከላይ ከታች እንከፍት እናበራና
ከላይ አንለኩስም፣ ከታች ብቻ ነው ከስር ማለት ነው። በቃ ይህን ይመስላል። ይኸውላችሁ ውዶች፣ ይሄ ከላይ የምታዩት ቢጫው ዝብዳ ነው። ዝብዳ ማለት ነው የአረቦቹ ቅቤ። እሱን ከላዩ እንደዚህ ልንበላ ስንል እናፈስበታለን ማለት ነው። ደግሞ ከፈለጋችሁ መስራት ከፈለጋችሁ ቪዲዮ ሳላስገባሁትም እንትን ነው፣ ሰላጣ ነው፣ ሀር ነው የሚያቃጥል ማለት ነው። እና እንትን ነው ቲማቲም፣ ሎሚ፣ ጨውና ክዝባራና ባይዶንስ አንድ ላይ ከሎሚ ጋራ ይፈጫል። እሱን ነው እንደዚህ ከፈለጋችሁ ማባያ ይሄንንም መጠቀም ትችላላችሁ። ወደ አሰራሩ